ዘወልዶችን ሽማግሌ ልክ መከላካዮች ነገሩ እንዲተውትኝ መሬ ኃይሉን እስከሚያስወጣ መሳሪያውን እስከሚያስወጣ ድረስ እሺ ብሎ እንዲገባ ነበር የተነጋገርነው። አካውንቴ ስለተመታ በመጀመሪያ እባካችሁ ሁላችሁም 3 ጊዜ ኮፒ ሊንክ አድርጉልኝ። የሰሞኑን የጎጥ አጀንዳ አብዛኛዎቻችሁ አይታችሁታል ብዬ አስባለሁኝ። ማን ነው ባለቤቱ? ለምንስ አመጡት? ለመሆኑ ወሎንም ይሁን አሳምነውንስ የሰደበው ማን ነው? ወሎየነን በሚሉ የወሎ ህዝብም ይሁን የወሎ ታጋይ ባልወከላቸው ባልተገራ እንደበትሽ ማህበረሰባቸውንና ጀግኖቻቸውን እያንቋሸሻችሁ ለሃጫችሁን እያዝረከረካችሁ ዝም ብለው የሚያዩበት ምክንያት የለም። በተናገራችሁት ልክ በሄደችሁባቸው ልክ መልስ ሰጥተዋል። ስለዚህ የሰደባችሁን እናንተ እንጂ እነሱ አይደሉም። ከመሬት ተነስተው አይሰደቡ። ሁሉ ጊዜ የምታሰድቡት እናንተ ናችሁ። እናንተ የምር እንደው ላሳምነው ጽጌ ተቆርቁራችሁ ያሳምነው መሰደብ አሟችሁ እውነትም ሸይጣን መላኩ ነው አላ። እንደዛ ከሆነ እዛ መንደር ሄዳችሁ እሳት ስትጭሩ የትኛው እንጨት እንደሚነድ ታውቁታላችሁ። ለከት በለለው የስልጣን ፍላጎታቸው ታውረው ባምቻና በጋብቻ ባበልጅነት ነው ስልጣኑን ተሰብስባችሁ ያዛችሁት እያሉ እናቃለን እኮ ሁሉንም ተደራይቶ የተሰማራ አደራይቶ የተሰማራ ለስልጣን ለገንዘብ የከነፈ የተክለፈለፈ ያልተረጋጋ ኃይል አለ። እንድታውቁት ተጠበቁ ከተላላኪነት። ያነበባችሁትን ወረቀት ያነበባችሁትን ጥያቄ እናውቀዋለን። እኛ እየተርመጠመጥን ያለነው ለእናንተ ነው። ሁለተኛው ዶክተር አምባቸው ጊዜ ኖሮት ቢኖር ደስ ይለኛል። እንደሚሰማው ግን አልጠራጠርምና ነገር ልናገር የወንድም መልእክት ነው። ይህን ያምቻ ጋብቻ የጎጥ ስብስብ አፍርስ። ማን የማን አበልጅ ስለሆነ የቢሮ ኃላፊ እንደሆነ ማን የማን የጎጥ የወንዝ ልጅ ስለሆነ የምናምን ቢሮ ኃላፊ እንደሆነ የምናምን ወረዳ አስተዳዳሪ እንደሆነ ታውቁታላችሁ፣ አውቀዋለሁ። ይሄ አሰራር መፍረስ መቻል አለበት። የወጣት ሊግ ሆነው ወጣቱን በፌስቡክ ሲያዘምቱበት የነበረውና የፌስቡክ ጀነራል እብድ እየተባለ ስም ሲሰጠው የነበረው አልፎ ተርፎ እናምባቸው መኮንን አማራና ኢትዮጵያዊ አይደሉም ኤርትራዊ ናቸው እየተባሉ ስማቸው ሲብጠለጠልና ቅጽል ስም ሲሰጣቸው የነበሩ ጀግኖች ጎንደር ልጆች እንድታጣሩልኝ የምፈልገው ስለ ዶክተር አምባቸው ማንነት ነው። ወደ የውስጥ ምንጮች ነግረውኛል። ይሄ በዲሲዥን ደረጃም ያለ ነው። ግን ከዛ በላይ እኔ እናንተ እንድታውቁ ወይንም እንድትጠይቁልኝ የምፈልገው ዶክተር አምባቸው ኤርትራዊ ነው የሚል ነገር መረጃ አለኝ። ከዛው ከባህር ዳር በጣም ቅርብ የሆኑ ሰዎች ናቸው የነገሩኝ። ይሄ ብቻ አይደለም። ካረፉ በኋላ ገዳዮች ናቸው እያሉ ታህታውያን ጅራታቸውን እየቆሉ እንደውም ሰራዊቱን ያስከዱት እነሱ እንደሆኑና ብቻቸውን እንዳስቀሯቸው ምስክርነት የሰጡ የጠላት ተባባሪዎችና የገዳይ ግብረ አበሮች ዛሬ የፋኖ መሪ ሆነዋል። ለመሆኑ አማራ እስከመቼ ነው እየሞተ ገዳዩን የሚያነግሰው? ከ100 ሺህ በላይ የሚሆነው የራያ ህዝብ መንደሩን ቀየውን ለቆ ከተሰደደ ውሎ አድሯል። በየጁና በተለያዩ አካባቢዎች የሰው ደጅና የሰው እጅ እየጠና ይገኛል። ይህንን ያየ የወሎ ማህበረሰብና የወሎ ታጋይ ደግሞ አኩርፏል። ይህንን ነውራቸውን ለመሸፈን የጎንደር ትከሻ ላይ ሄደው ተንጠለጠሉ። ኮሎኔል ደመቀ ዘውዱን ሲነኩ እነማን እንደሚመጡ እነማን እንደሚናገሩ ያውቃሉ። ሂሳብ ሰርተው ነው የመጡት። እኔ ያሳዘነኝ እነሱ በቀደዱት ቦይ የምትፈሱ የዋሆች። አንዴ ይችን ድምጽ ሰምተን እንመለስ። ስንልካቸው ወደ መከላከያ ዘወልድ ስልኩን ካፍቶታን ዘወልዱ ያላክነው ያን የሚመራው ጀነራል ዳንኤልን ገለነዋን መሬን እየተከታተልነው ነው። መሬንና አበበንም አሁን እንገላቸዋለን፣ ሁላችሁን እንጨርሳችኋለን የሚል ድምጽ ነው የሰማሁት ከጀነራሎቹ። የዛን ሰዓት ላይ ዘወልዱን አስተባብለን ኃይላችንን ቦታ እስከምናስይዝ ድረስ መሳሪያችንን ቦታ እስከምናስይዝ ድረስ ወንድሞቻችን እንዳይሞቱብን ዘወልዶችን ሽምግልና መላክ ነበረብን።
ዘወልዶችን ሽማግሌ ልክ መከላከያዎች ነገሩ እንዲተውትኝ መሬ ኃይሉን እስከሚያስወጣ መሳሪያውን እስከሚያስወጣ ድረስ እሺ ብሎ እንዲገባ ነበር የተነጋገርነው። እንደሰማችሁት ነው። አሜሪካን በሚኖሩ የባዕድን የጭንገረዶች በኩል ሽማግሌ ተልኮ ነው ቆመው ለመከላከያ እጃቸውን የሰጡት። ለቤተሰቦቹ መሰናበቻ አንዲት ቀለሃ ጠረጴዛው ላይ አስቀምጦ እንኳንስ ለራሱ ለሚስቱ ለልጆቹ ነፍስ ሳይሳሳ ወያኔ በመጣችበት ልክ አናግሮ ከጀግኖቹ ወንድሞቹ ጋር ገርፎ የድል ብስራት ካሰማ የትግል ችቦ ከለኮሱ ጀግኖች መካከል ኮሎኔል ደመቀ ዘውዱ ነው። ስለ ኮሎኔል ደመቀ ዘውዱ ጀግንነት ለመመስከር ጎንደሬ መሆን አይጠበቅብኝም። የወያኔ ገረድ ባንዳ አለመሆን በቂ ነው። ለ50 ዓመታት የመከራ ዶፍ ሲወርድበት የነበረው የወልቃይት ህዝብ ዛሬ በሰላም ወጥቶ በሰላም ይገባል፣ በቋንቋው ይማራል፣ በባህሉ በወጉ ሐዘኑን ደስታውን ይገልጻል። ለኔ ደስታዬም ድሌም ይሄን ነው። የህዝቤ ሰላም፣ የዛ ህዝብ ደህንነት። ይችን አጀንዳ እነማን ቀርጸው እንደሰጧችሁ ጠንቅቀን እናውቃለን። የወያኔ አክቲቪስቶች የአማራ ህዝብ ላይ የጎንደር የወልቃይት ህዝብ ላይ ሲጸዳዱ አንድ ቀን ቪዲዮ ሰርተው አያውቁም። አንድ ቀን የነዚህን ሰዎች ፎቶ ለጥፈው አጀንዳ አድርገው ቁጭ ብለው እንደ አማራ መልስ ሲሰጡ ሰምታችኋቸው አታውቁም። ምክንያቱም ደብረጽዮን ይከፋዋል፣ ምግበያ ያኮርፋቸዋል፣ ጌታቸው ይበሳጭባቸዋል። በዚህ ጊዜ አሳምነው ጽጌ በህይወት ቢኖር የናሸናፊ ዓለሙ፣ የነሻለቃ ደምሴ ይመር፣ የነሴና አምላኩ፣ የነሰለሞን አሊ፣ የነሻፊ እጣ ነበር የሚደርሰው። ምክንያቱም እንኳን እንዲህ አማራ ተደራጅቶ ነቅቶ ታጥቆ ይቅርና ያኔም ወያኔን አምሮሮ ከሚጸየፉ ጀግኖች መካከል አንዱ አሳምነው ጽጌ ነበር። በእምነት ነጥላችሁ እየገደላችሁና እያጠቃችሁ ስለ እምነት አታውሩ ትሎናላችሁ። እምነታችሁን ነው። በመጀመሪያ ሁሉም ነገር ከእምነት በታች ነው። ሲቀጥል የወሎ ህዝብ የተለያዩ ብሔር ብሔረሰቦችና ሃይማኖቶች የሚገኙበት አካባቢ ነው። እነዚህ ህዝቦች ደግሞ ተቻችለው ሳይሆን ተሳስበው የሚኖሩባት ምድር ነች። እናንተ ደግሞ ይህንን ባህልና ወግ አንድነት እንዳታፈርሱት እንዳታቆሽሹት አምርረን እንሰራለን። ማንነታችሁን ከሀ እስከ በ እናጋልጣለን። ነውራችሁን እንዘረዝራለን። ወርቄ ላይ ሄዳችሁ የጨፈጨፋችኋቸውን ሙስሊሞች፣ ሰዶማና ገፍራ ሄዳችሁ ያሳደዳችኋቸው ትጥቃቸውን የቀማችኋቸው የገደላችኋቸውን ሙስሊሞች፣ ወረባቦ ሄዳችሁ ያቃጠላችሁትን መስጂድ የገደላችኋቸውን ሙስሊሞች የረሳናችሁ መሰላችሁ እንዴ? አረሳናችሁም እኮ። አበበ ፈንታው አንድን ወጣት ፈልጎ ሲያጣው አባቱን ያስገድልበታል። አባቱ የተገደለበት ወጣት ደግሞ ደሙን ለመመለስ የአበበ ፈንታውን አባት ሄዶ ይገላል። እሱ ግን ወጣና የሙስሊም ሚኒሻ አባቴን ገደለብኝ አለ። ምክንያቱ ደግሞ ሙስሊሞችን በነፃነት ያሳድና ይገል ዘንድ እንድመቸው። ስለዚህ ይህ ቡድንና ግብረ አበሮቹ ወሃብያ በሚል ታርጋ ጃሃዳዊ ሐረካት በሚል ክስ ሙስሊሞችንና የሃይማኖት አባቶችን ሲያሳድድ ሲገድል ሲያስር ለነበረ፣ መስጂድን ሲያራክስ ቁርአንን ሲቀድና ሲያቃጥል ለነበረ፣ በአማራነቴ ደግሞ ትምኪተኛ ነፍጠኛ እያለ በበሬ ወለደ በሐሰት ትርክት በማንነታቸው እንዲጨፈጨፉ እንዲሳደዱ ላደረገ ቡድን ተላላኪ ነው። ስለዚህ ለእምነቴም ለማንነቴም ጠላት ነው። ፋኖ ገዳይ ነው እንዴት ትደግፊያለሽ ለምትሉ ደግሞ ወዳጅና ጠላቴን ለይቼ የማውቅ ሰው ነኝ። ተደራጅቶ የሚዘርፈኝንና የሚገለኝን የጋንግስተር ቡድን ደግፌ አላቅም። ነገር ግን ሃይማኖት ሳይገድባቸው እኔ ስወድቅ አንተ ታነሳለህ ተባብለው አንድ መሳሪያ ለ2 እና ለ3 ይዘው ወጥተው ዛሬ ላይ መካናይዝድ የሆኑት የጀግኖቹ የወንዶቹ እህት ነኝ። እኔ ደግሞ የፋኖ ደጋፊ ሳልሆን እኔ ራሴ ፋኖ ነኝ። አማራ ነኝ ግን ሙስሊም። ይቺ ምላሴ እስከታሰረች ድረስ የታሪክ አሽክላዎችን እታገላቸዋለሁ። እስከ መጨረሻው ድረስ ስላዳመጣችሁኝ ከልብ እያመሰገንኩ በያላችሁበት ሰላማችሁ ይብዛልኝ። ኮፒ እንኳን አደራ እንዳትረሱ።